ከስራ ማቆም አድማ ጋር ተያይዞ የጤና ባለሙያዎች በቁጥጥር ስር መዋላቸውንና ጫና እየደረሰባቸው መሆኑ ተገለጸ። በተለያዩ የኢትዮጵያ አካባቢዎች በሚገኙ በርካታ የጤና ባለሙያዎች እና የሕክምና ተማሪዎች ለሶስተኛ ቀን እየተካሄደ ባለው ከስራ ማቆም አድማ ጋር ተያይዞ የጤና ባለሙያዎች በቁጥጥር ስር መዋላቸውንና ጫና እየደረሰባቸው መሆኑን የተነገረው ማክሰኞ ዕለት የተጀመረው ከፊል የስራ ማቆም አድማ ፍትሐዊ ደሞዝ ክፍያና የተሻሉ እንዲፈጸምላቸው የሚጠይቅ የተቀናጀ እንቅስቃሴ አካል ነው። ስሙ እንዲገለጽ ያልፈለገ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የጤና ባለሙያ ለአዲስ ስታንዳርድ እንደገለጸው 2 ተለማማጆችና አንድ የ5ኛ ዓመት ተማሪ በቁጥጥር ስር ውለዋል። ምንጩ እንደገለጸው የ5ኛ ዓመት ተማሪውና አንደኛው ኢንተርን ማክሰኞ ግንቦት 5 እራት ለመብላት ሲወጡ መያዛቸው ተነግሯል። ሌላኛው ተለማማጅ ደግሞ በማግስቱ ረቡዕ ጠዋት ስራው ቦታው ለመሸፈን ወደ ስራ ሲሄድ በ3 የፖሊስ መኮንኖች እንደተወሰደ ምንጩ ተናግሯል። ሶስቱም በአዲሱ ገበያ አካባቢ በሚገኘው ላዛሪስት ፖሊስ ጣቢያ መወሰዳቸውና ከማንኛውም ሰው ጋር መገናኘት አይችሉም፣ እስካሁን የምናውቀውም ይህ ነው ብለዋል። በሆስፒታሉ ውስጥ የፖሊስ መኮንኖች መኖራቸውን በመጥቀስ ተለማማጅ ሐኪሞች አሁን ካምፓሱን ለቀው ወደ ቤታቸውና ወደ ዘመዶቻቸው ጋር መሄዳቸውን ምንጩ አክሎ ገልጿል። ባለሙያው የአዋቂዎችና የህፃናት ሕክምና ክፍል፣ የአይሲዩ፣ የኤንአይሲዩ እና የፒአይሲዩ፣ የኦቢጂዋይኤን ሕክምና ክፍልና የማዋለጃ ክፍል ብቻ ስራ ላይ መሆናቸውን ጠቅሰዋል። ሌላ የጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያ አድማው በሁሉም ክፍሎች እንደታቀደው እየተካሄደ ነው በማለትም አረጋግጧል። ምንጩ እንደገለጸው የባለስልጣናት ምላሽ ከንግግር ይልቅ ማስፈራሪያ ሆኗልም ሲሉም ተናግረዋል። የሚመለከታቸው አካላት ንቅናቄያችንን ከቁም ነገር ከመውሰድ ይልቅ ማስፈራሪያቸውን ማቅረባቸውን ቀጥለዋል። ስራ አጥ ሐኪሞች እንዲተኩ ጥሪ በማድረግ ንቅናቄውን ለማዳከም ጥረት ተደርጓልም ሲሉም አክለው ገልጸዋል። በአማራ ክልል በማዕከላዊ ዞን የሚገኝ የመጀመሪያ ደረጃ ሆስፒታል ውስጥ የሚሰሩ አንድ የጤና ባለሙያ ለአዲስ ስታንዳርድ እንደገለጹት ማክሰኞ ዕለት ጠዋት ከፊል አድማ መጀመሩን ተከትሎ ዶክተር ቢንያም አሰፋና ነርስ ሀብቴ ከፈለ የጸጥታ ባለሙያዎቹ ወስዶ አስሯቸዋል ብለዋል። የሕክምና ባለሙያዎቹ ከጽንፈኛ ኃይሎች ጋር ግንኙነት አላቸው በሚል ክስ እንደቀረበባቸው የገለጸው የጤና ሰራተኛው ባለስልጣናቱ ምርመራ ከተደረገ በኋላ እንደሚፈቱም ቢገልጽም ሁለቱም አሁንም በእስር ላይ እንደሚገኙ አክሏል። ከድንገተኛ ሕክምና ውጪ በሆስፒታሉ የስራ ማቆም አድማ እየተካሄደ መሆኑንም አረጋግጧል። በክልሉ ደቡብ ወሎ ዞን በቦሩ ሜዳ አጠቃላይ ሆስፒታል አንድ የጤና ባለሙያ እንዳሉት ማክሰኞ ዕለት ጠዋት የጤና ሰራተኞች መፈክሮችን በመዘመር እና የተሻለ ደሞዝና የስራ ሁኔታም እንዲኖር የሚጠይቁ ሰልፍም ተካሂዷል ብለዋል። የሆስፒታሉ አጠቃላይ ሐኪም የሆኑት ዶክተር አወል መሐመድ ከሌሎች 9 የስራ ባልደረቦቻቸው ጋር ወደ ስራ ሲመለሱ ከሆስፒታል ጸጥታ ኃይሎች ታስሯል ብለዋል። አክለውም ከሰዓት በኋላ ከ2 ዶክተሮች ውጪ የተቀሩት መለቀቃቸውን ገልጿል። ሌላኛው በአገው ዞን እንጅባራ ከተማ በሚገኝ ሆስፒታል የጤና ባለሙያ የሆነ ግለሰብ ለአዲስ ስታንዳርድ እንደገለጹት ዶክተር ጸጋይ ተአምር ማክሰኞ ዕለት በጸጥታ ኃይሎች ታስረው እስከ ትላንት ድረስ አለመፈታቱን ተናግረዋል። በትግራይ በተካሄደው ጦርነት ጉዳት የደረሰበት አልነጃሺ መስጊድ ጥገና ተደርጎለት 90 በመቶ መጠናቀቁ ተገለጸ። በትግራይ በተካሄደው ጦርነት ከባድ መሳሪያ ጉዳት እንደደረሰበት የተገለጸው ታሪካዊ አልነጃሺ መስጊድ ጥገና 90 በመቶ መጠናቀቁ ተገልጿል። በቱርክ መንግስትና ቲካ በተባለ ግብረሰናይ ድርጅት በመደቡት የድጋፍ ገንዘብ አማካኝነት ባለፉት 8 ወራት መስጂዱ በሀገር ውስጥ ባለሙያዎች ጥገና እና እድሳት ሲደረግለት እንደነበረ የክልሉ አስተዳዳሪ ተናግረዋል። በተተኮሰው ከባድ መሳሪያ በመስጂዱ አካልና ለእንግዶች ማረፊያ ያስተናገደው ጉዳት ከባድ የነበረ ቢሆንም የተደረገው እድሳትና ጥገና በተያዘለት ጊዜ አብዛኛው ስራው መጠናቀቁን አስተባባሪዋ መናገራቸውን ከድምፅ ወያነ ቴሌቪዥን የተገኘው መረጃ ያሳያል። ቀሪው ስራም በጥቂት ቀናት ውስጥ ይጠናቀቃል ተብሎ እንደሚጠበቅ የጠቆሙት ኃላፊዋም የጥገናው ጥራትም በመቀሌ ዩኒቨርሲቲ ባለሙያዎች በየደረጃው ባሉ አመራሮችና የማህበረሰቡ አካላት ማረጋገጫ እያገኘ መምጣቱን አስታውቀዋል። ከ1 ዓመት በፊት ባቀረብነው ዘገባም አልነጃሺ መስጂድ ለመጠገን የቱርክ መንግስት አስፈላጊውን የገንዘብና የቴክኒክ ድጋፍ ለማድረግ ስምምነት ላይ መድረሱን የቱሪዝም ሚኒስቴር መግለጹ መዘገባችን ይታወሳል። በአፍሪካ የመጀመሪያው መስጂድ እንደሆነ የሚነገርለት የአልነጃሺ መስጊድ የጥገና ስራው ታሪካዊ ይዘቱን ለትውልድ ጠብቆ ማስተላለፍ በሚያስችል መልኩ የሚከናወን ይሆናል ሲልም ሚኒስቴሩ መግለጹ ዘገባው አካቷል። እድሳቱ በቱርክ ትብብር ማስተባበሪያ ኤጀንሲ ቲካ ባቋቋመው የባለሙያዎች ቡድን ክትትል እንደሚደረግለትም በወቅቱ ጠቁመዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ።
ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም